ሰላም ቤተሰቦቼ፣ ባሳለፍኩት የአንድ አመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በአንድ አመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። ህይወት በካናዳ ባናቱ ዘግዝቃው መኖር ያቃተው ሰው ኢትዮጵያ ያስገብታችሁ ልዩ ስራ እንዳሰራ አድርጋችሁ አታሽቃጡ። ልዩ ስራ እንደሰራ አድርጋችሁ ወደ ዘር ነገሩን ወስዳችሁ አዶናይ ማለት ምን ይመሰለ ለእናንተ ላርዳችሁ ጠርብ መሃይም ምንም እውቀት የሌለው ምንም ነገር የኔ ቆንጆ ቸኮሌት ካልገዛልሽ ቦይፍሬንድ አታድርጊው፣ የኔ ቆንጆ ዲዮር ካልገዛልሽ እንዲህ እንዳታረጊው፣ የኔ ቆንጆ እንዲህ ካላረግሽ እንዲህ እንዳታረጊው፣ ዝም ብለህ ሰግጥ ፌመስ ትሆናለህ። ይሄንን ያለው ኔም one thing እሱ የተለየ ያደረገው በቃ ይሄንን መሀይም አምጥታው ኢንፍሉዌንሰር ነው ብለው ሲጮሁ ሳይ ምን አስበው ነው ማለት ጀመሩ። ምን አስበው ይሄንን ባዶ ቀፎ የሆነ ልጅ አምጥተው በጣም በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃችኋል። ሆነም እናንተ ምስክሮቼ ናችሁ። እግዚአብሔር ልጄ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል። ታዲያ ከኔ ምን ተማራችሁ? ገንዘብ አለ፣ ስልጣን አለ፣ ስም አለ፣ ሁሉ ነገር የሚቀር ነው። ሁሉን ነገር የምትተውት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጨንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ ሁሉ ነገር አንድ ይሆናል። የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው፣ ቤታችን ሙሉ የሆነው፣ አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ፣ ድሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ። እግዚአብሔር ደግሞ በእጥፍ ይሰጣቸዋል። Like damn bro, I went through shit. አልገባችሁም እናንተ? I went through shit ከምታስቡት በላይ bro, ከምታስቡት. You think I'm joking? Bro, I went through shit. Like
Damn, bro. Bro, it's fucked up. እነሱ ደግሞ ያምራሉ እኮ ለዛ እኮ ነው አይ ቲንክ እነሱ በጣም ነው የሚያምሩት እና ደግሞ እግዚአብሔርን ሪስፔክት አለው ለሴት ልጅ ወይ አንተም እንደዛ ና ለፍቅረኛ በጣም ሪስፔክት አለው ያከብራታል ምናምን ተከባበሩ አንተም ማክብራት ፍቅረኛን ደግሞ አንድ ቀን እዛ ብትገባ ደስ ይለኛል ልክ እንደ ነጃኒ ተያይዛችሁ ግቡ ምን ትሰጥኛለሽ ወይ አንበሳ ወርድላለሁ ለሩም አንበሳ ወርዳለሁ ሩም ነው የምትይዙት ቤት ውስጥ ኧረ በምትይዙ አምላካሪኒናት ኧረ በእግዚአብሔር ጋይስ ለማስተር አብነት መጸለይ ያለብን ሁላችንም እኔ እንግዲህ አልሰማውም ነበረ አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር ጠይቄውም ነበረ ደህና ነህ ወይ በዬ ማለት ነው በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው እና አሁን ደግሞ ጸሎታችን ያስፈልጋል ጋይስ የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቻለሁ አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል በጣም ይሰማልና ለማስተር አብነት እንጸልይለት የሚፈልገውን ነገር እንዲያገኝ መንገዱን እንዲያቃናለት ጤናው እንዲመልስለት እድሜ እንዲሰጠው ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው እውነቴን ነው የምላችሁ እሺ እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብላችኋል because የናንተ ጭንቀት ምን ያመጣበት ነው መሰላችሁ እሱም ጭንቀት ያመጣበት ነው መጨናነቅ የለበትም እንደው መደሰት ነው ያለበት ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን እንደውም መሸለም ነው ያለባችሁ ደስታ ላይ እንዲቆይ አወንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው ወዳችኋለሁ